ሰላም ለእናንተ ይሁን የማራኪ ዩቱብ ተከታታዮች፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ማራኪ ዩቱብ ላይክ፣ ሰብስክራይብ ያደርጋችሁ ተከታተሉ። ወዳችኋለሁ። ዛሬ በጣም የገረመኝን ነገር ነው የማካፍላችሁ፣ እንደኔ ከተገረማችሁ ማለት ነው። እንግዲህ የማንሰማው ነገር የለም። ከሀቡ ቤት ነው በነገራችን ላይ የሰማሁት። ብዙዎቻችሁ ሰምታችሁት ሊሆን ይችላል። እኔ ግን በጣም ነው የገረመኝ ሁኔታው ማለት ነው። ተገላባጭ ሆነ። እንግዲህ በፊት ወንዶች ነበሩ የሚበድሉን፣ አሁን ደግሞ እኛ ሴቶች እየበደልን ነው። እና እንግዲህ ማስተዋሉን ይስጠን ማለት ነው። እንዲህ ነው እንግዲህ ታሪኩ። ካልሰማችሁ ማለት ነው እንግዲህ ካልሰማችሁ ከእኔ ጋር ስሙ፣ እንዴት እንደገረመኝና ያው እንዴትም ጥሩ ግን እንዳላደለ ማለት ነው። እንደዚህ ማድረግ ግፍ ነው እና ማስተዋሉን ይስጠን እያልኩኝ እንግዲህ ታሪኩን ሰምታችኋል አልሰማችሁም? በመጀመሪያ ካልሰማችሁ ላልሰማችሁ ስለማናግራችሁ ማለት ነው። እውነተኛ ነገር ነውና ያው ልጅቷ ስማችሁን መጥቀስ አለብኝ ወይስ የለብኝም? እኔ አላቅም በእርግጥ። ለማንኛውም ሳዲ ነው የምትባለው ልጅቷ። እሱ ደግሞ አህመድ ይባላል። እና ያው ተጋብተው በትዳር እየኖሩ እሱ ወደ ሳውዲ ሊሄድ ይላታል። ሳውዲ ሊሄድ ሲላት እርጉዝ ነበረች ገና፣ ወዲያው እንደ ጸንሳ ገና ነበረች። ያኔ ከፍ ያለ ሳይሆን ገና እርግዝና፣ አዲስ እርግዝና የነበረች እና አልሄድም ከሄድክ ራሴን አጠፋለሁ አብሬ ካልሄድኩ ትለዋለች። እሱ ደግሞ ኧረ ተይ ቢላት እምቢ ትላለች። በሽማግሌ ቢል በምን ቢል እምቢ ትላለች። ይሄ ነገር በጣም ሲጨንቀው በቃ ይዟት ይሰደዳል። ለወንድሙ ይጠይቀውና ሳውዲ በባህር ማለት ነው። አሜሪካ አረገችው እኮ ጭራሽ በባህር። እኔ አልስቅም። እንዲ እርግዝና ሰው እርጉዙ ነው በባህር ይሄዳል? በማርያም ኧረ በስመ አብ። እኔ እንዴት ነው እኔ ሳውዲ መንገድ ግን እንዴ በጣም አሪፍ ነው እንዴ? ደልዳላ ነገር ነው እንዴ? በጣም እንደ ዋቀጅ ተመላለሳችሁበት እውነት። እና ይሄ እንግዲህ ወጣት ማለት ነው አህመድ የሚባለው ምስኪን ነው። እና ይዝባት እየመጣ ያለ ብዙ ፈተናዎችን አጋጥሟቸዋል። 6 ወር ሙሉ እዛ ነው ያሳለፉት። ጥይትም ተተኩሶበታል። ሰው ጋር ተጣልተዋል። ብዙ ነገሮችን በእሷም እንዲሁም በህጉም ያኔ ህጉ ስላችሁ መንገዱ ላይ ያለው ሽፍታው ምንም ብዙ ፈተናዎችን አልፈው ወንድሙ 21,000 ሪያል የሳውዲ ብር ከፍሎ ነው ሳውዲ ያደረሳቸው ማለት ነው። ሳውዲ እንደሄደችም እንግዲህ በወሯ ወለደች። እህታችን ሳዲ ወለደችና ይሄኛው ደግሞ የት ሄዳል? ሳውዲ ተቀጠረ። ከብት እረኝነት ማለት ነው። አየኔ ነገር ከብት እረኝነት አላልኩም። በግ ጥበቃ፣ ፍየል በግ ነው። ከብት የለም መሰለኝ፣ ግመልና እንደዛ ነገር ነው። ተብሱ ግን ፍየልና በግ ነው ያለው። እነሱን እየጠበቀ በወር 1200 ምናምን ነበር የተቀጠረው። እሱን እየሰራ ለሚስትየው ወደ ወለደች፣ ለወለደችበት ይከፍላል። ምን ይላል? 4 ወር ደሞዝን የተቀበለው እሱን ከፍሎ እናንተ ያን ሁሉ ፈተና አልፎ ያን 6 ወር ስቃዩን አይቶ የገባበት ሳውዲ እንደገና ተያዘ። እኔ ግን ተስፋ ለመቁረጡ እግዚአብሔርን በስመ አብ ቅዱስ አምላክ ተያዘና ምን ይገባል እስር ቤት ገብቶ 1 ብር የለውም። አስባችሁታል? ግን ሚስቱ እዚህ ሆና ወልዳ ምናምን በቃ እሷንም ሳያያት እና ምን ይሄዳል ኢትዮጵያ ሲገባ 1 ብር የለውም። ምስኪኑ የት ሄዶ እድል አንዴ ሲጠም እንግዲህ ታውቃላችሁና ስቄት እያለ ኢትዮጵያ መኖር ይጀምራል። ሀጅሪ ሳደ ምን አደረገችላችሁ? በፊት ወንዱ ነበረ እንግዲህ አበጀሽኛለሁ ጋብለናል። ወንዱ ነበረ በሚስት የሚደርበው የለኝም ብሎ የኔ ማሬን የቆንጆ ነው የሚጀነጅ ነው። አጅር አንዱን ጀነጀነችና የለኝም ልጅ የለኝም ድስት የለኝም ብላ ልጇን ደግሞ የእሱ ወንድም ወደ ኢትዮጵያ ላከላትና ትጠፋለች። ከወንድምየው ቤት ትጠፋና ስራ ትገባለች። በዛው ሚጃዛት ይዝናይ አንዱን ደግሞ የላችሁ እንድሪስ የሚባለውን ጉብል ያዝ። እንድሪስ ደግሞ
ሌላ ሚስት አለችው። እኔ ግን እንዴት ነው ግን እንደዚህ ዝርክርክ ያለ የተግማማ ህይወት በእውነት ግን በጣም ነው የሚገርመው። እግዚአብሔርን ኧረ ለዛ ወይ ልቀጥል። ኩዌትን የመሰለች ሀገር የለችም። ኩዌት እንዲህ አይነት ነገር የለም። እውነት ሳውዲና ዱባዮች ግን ኧረ ስነ ስርዓት የሚባል የለም ማለት ነው። እና የሁላችሁ ከዚህ ጋር ደግሞ መጃጃል ጀመረች። ባል እዛ ሂዶ በጣም ተናደደ። ያው ይነገረዋል የአንድ ነገር እኔ ታውቃላችሁ። ሰማ ሲሰማ በደ ተናደደ። በዛ ላይ ድህነት አለ። በዛ ላይ እሷ ሚስቱ ካደችው። እሷ ይኸው እስካሁን እየሰራች ሳውዲ ትኖራለች። እንግዲህ የዛን ጊዜ የተለየችው ይሄኛው ደግሞ ሚስቱ የመጀመሪያው ሚስቱን ይፈታና ምን ያገባል ይችን ሳዳ ደግሞ እንግዲህ ያኔኛ 80 እንደምንለው ኒካ የሚሉት በሚባለው ነው የተጋቡት የድሮ ባሏ ጋር። አሁን ያ ኒካ ደግሞ እሱ ነው ማውረድ የሚችለው። ለምሳሌ እሱም ካላወረደ ማግባት አችልም አሉ እና እሱ አላወረደም። እሷ በዛው ላይ ደርባ ግበት 80 ላይ 80 ማለት ነው። ኖረች ሄደላት እናቴ ታሪኳን ያልኳት እውነት። እና ከዛ ይሄን ልጅ ትይዝና ሸሸ ትልላችኋለች እላችኋለሁ። አጅሬ ይቃጠላል። ብሩንም እስካሁን ሳሰጠው 1,000 እንዲህ በባር የከፈለላቸው ቢያንስ 10,500 ብር እንድሰጠኝ ብሎ ነው እንግዲህ እንትና መሀመድ የመጣው ማለት ነው ከሀቡ ጋር ማለት ነው። እና ሲመጣ ሲናገር ምናምን ታሪኩን ስሰማ በጣም አዘንኩኝ። አጅሪት ሳዳ አዎ አድርጌያለሁ አለች። ደግሞ አትዋሸችም፣ አድርጌያለሁ። እውነት ነው የሚናገረው ሁሉ እውነት ነው አለች። አመነች። በስከ መጨረሻም በቃ ብሩንም እሰጣለሁ ሰርቼ እየሰራው በወር ወይም በየሁለት ወሩ እየላኩኝ እከፍላለሁ። እሱም ይቅርታ ያርግልኝ ብላ ይቅርታ አደረገላት። ከዛ አሁን በየእንትኑ ልከፍል ነው አያች በየሁለት ወሩ 240 ሪያል። እኔ እንዲሁ የኩዌት ብር ስለለመርኩ ትንሽ ብር ስለሆነ የኩዌት እንደ 1,000 2,000 የሚባል ነገር የሚደመር የለምና የሳውዲን እንትንም ብር መደመር አልችልበትም። እውነት የእናንተም ቅጣሉ ትልቅ ነው፣ ግን ሲሄድ ኢትዮጵያ ትንሽ ነው ብራችሁ ይመስለኛል። የኩዌት ደግሞ ብሯ ትንጥዬ ናት፣ ግን ኢትዮጵያ ስትሄድ ብርክት የምትል ብር ናት። እንደዛ ነው ልዩነቱ ይሄ ነው። እና አጅሬት የውላችሁ እንደዚህ አተራምሳ ያኛውም ይወዳታል፣ ይሄኛውም ይወዳታል። እና ማሮችዬ ለእኛ የሚወደን የሚያፈቅረን ይስጠን። ይች ልጅ ግን መጨረሻው አያምርም። በሁለቱም እንግዲህ ልትጠላ ትችላለች። እና ከእንደዚህ አይነት ነገር ይሰውረን፣ እውነት ይሰውረን። ሴቶችዬ ምንም ወንዶች ግፍ ቢሰሩም እየሰሩ የስራቸውን ይስጣቸው እንጂ እኛ ግፈኛ መሆን የለብንም። ሁሌም ቢሆን መገፋት ይሻላል ከመግፋት። እና እኔ በጣም ነው ያዘንኩኝ ለሷ ማለት ነው። እኔ ያዝኛለሁ ማለት ልጅ አላት። ባሏ ደግሞ ይህን ሁሉ መስዋዕትነት ከፍሎ ይዟት ሄዶ ከዛ ደግሞ እግዚአብሔር ረድቷት እስካሁን እየሰራች ነው። እሱ ግን አሁንም ተመልሶ ወደ ሳውዲ መጣና አሁን እነዚህን ድሮቹን በጎቹን እየጠበቀ በ1,000 ብር ይሰራል። እና ወንዶች ግን ስደት ባትመጡ ደስ ይለኛል። ማርያምን 1,000 ብር በዛ ላይ ፀሐይ በዛ ሙቀት እንደዛ ስትሰሩ እንዲሁ በጣም ነው የምታሳዝኑኝ። እና እኔ ብቻ እግዚአብሔር ይጠብቃችሁ። እና ለማንኛውም በጣም ነው የገረመኝ። እኔ ከወደዳችሁ ላይክ ሸር አድርጉት። አመሰግናለሁ። ሰብስክራይብ ያደረጋችሁ ተከታተሉኝ። ማሮች ማራኪቱ ነበርኩኝ። አገራችን ኢትዮጵያን ሰላም ያደርግልን። ሰላም ለዓለም ይሆንልን። እወዳችኋለሁ ሁላችሁንም። በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ሁላችሁም እወዳችኋለሁ። ከወደዳችሁት ያው ላይክ፣ ሰብስክራይብ፣ ሼር አድርጉ። ሹዶችዬ